بمشيرة ولبس نمشي فاتيكاي ما سلف الفستين ترى فقر نزيل يمدروا أنت يا تجازل بي من أين تروح بقيتا اسمس الله أنت إيش ሰላም እንዴት ናችሁ? ውድኛ ቻናል ቤተሰቦች ሰላማችሁ ብዝት ይበልን በያላችሁበት። ሁሉም ሰላም ከእናንተ ጋር የፈንድሻ ቤተሰቦች እኛ በጣም ደህና ነን። ዛሬ ግን እንግዲህ ባበደ ፕራንክ ተመልሻለሁ። እባካችሁ ይሄን ቪዲዮ አታሳልፉት። ቪዲዮአችንን ላይክ፣ ሼር ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ ቀን ደግሞ ምን ይዘን መጣ ካላችሁ ዛሬ ፕራንክ የሚደረጉት ከካሜራማን ውጪ ሰኒና ለሚ ናቸው። ምንድነው እንግዲህ ይሄ እንደምታዩት ቦለቂያ ይባላል። ጭስ ምናምን መግቢያ ማለት ነው። ገብቷችኋል? እዚህ ጋር ክሰል አለ። እዚህ ጋር ደግሞ ግብአት ለጭስ የሚሆን ግብአት አለ። ስለዚህ ምንድነው ምን ቃል ለመጥራት እኮ ይከብዳል። ጭስ ለማወቅ ነው ልላቸው ነው ማለት ነው። ገብቷችኋል? እንደዚህ አዘጋጅቼ ምናምን እነሱ ሲመጣ አካባቢ ልክ ኢንትሮ የሆነ እየሰራው አስመስዬ እንደዚህ እስኪ ራያ አካባቢ ሴቶች ናቸው ጭስ የሚገቡት። በከተማው እንደምታውቁት ወንዶች ሳውና ባዝ ምን ባልናምን እስቲ ምናምን ያሉ ሰዎች ይገባሉና ስለዚህ ይሄ ደግሞ በራያ አካባቢ የሴቶች ጭስ መግቢያ ነው። ወንዶችስ ለምንድን ነው የማንሞክረው? ሁሌም የተደረገ ነገር ማድረግ ነው እንጂ ለየት ያለ ነገር ማድረግ ብዙም ጎበዞች አይደለንም እና ይሄን ቪዲዮ ደግሞ ይሄን ስራ ደግሞ ለሁሉም ሼር ማድረግ ስለምፈልግ ከዛ ደግሞ ያለውን ነገር ጭስ ገብቼ ምን እንደሚመስል ማሳየት ፈልጋለሁ ምናምን ብዬ ልሳከስ ነው ማለት ነው። አስባችሁታል? ወንድ ልጅ ጭስ ሊገባ ኦ ኖ በከተማው በዘመናዊ መልክ ኖርማል ነው። እንግዲህ እኔ ሞክሬ አላውቅም። ምክንያቱም የለኝም ትላለህ። አይ ቀልሰያል። እኔ ሞክሬ አላውቅም። ይሄ ነገር ግን በጣም ከባድ ነው። ባይዘ ለመቀበል ይከብዳል። ብታችኋላ ኢቭን እስኪ ያስባችሁታ ጭራሽ እኮ ልሞክረው ብል ሌላ ጠብ ሊሆን ይችላል። ጭራሽ ቪዲዮ ቀርጬ ፖስት ማደርገው ነው እና ከዚህ ቪዲዮ ሰዎች ምን ላስተምረው ነው ቀርጬ ፖስት ማደርገው። እንግዲህ በእርግጠኝነት መቀበል አይቀበሉትም። ግን እኔ ደግሞ ጓንም ነው በቃ ምን አገባሽ ካልፈለግሽ መለያየትም ከፈለግሽ መለያየትሽ እኔ በእኔ መብቶች እኔ ማድረግ በሚችለው ነገር ልከለኪኝ አኪም። ስለዚህ አንቺ የፈለግሽ ማለት እንደምታደርግ ጭስ እንደምትገቡ እኔ መግባት ፈለኩኝ ጭስ አገኝ ቢከልክይሽ አላውቅም። እኔንም ማንም መከልከል መብት የለውም። በዚህ ዙሪያ ማለት ብዙ በየደቂቃዎች የሚመጡኝ ሀሳቦችን ለክርክር አያገባሽም እስከማለት ድረስ ሁሉንም ሞክራለሁና ቪዲዮውን አሁንም ላይክ ያላደረጋችሁ ላይክ አድርጉት። ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዴት እንደሚሉ ሰኒና ለሚና ሰኒ እንዴት እንደሚሆኑ የምታዩት ይሆናል። ናዲያቻና ቤተሰቦች እሳት እንዴት እንደሚደረግ ላሳያችሁ ነው። ማርቲ ወይ ቪዲዮአችን እንደዚህ የዛሬ ቪዲዮ እንደምታዩ ነው። ዝሮ ያው እንዳትካላችሁ ቤት ተስፋ አደርጋለሁ። ወይራው ሰፊት መጥቶ ነው ነኝና ቆኛለ በስመስ ስላሴ አንተ ከየት ነው የምታው? እና ወዲኛ ቻናል ቤተሰቦች እንዴት ጋር ያረኩኝ በሚያሳዝን ሁኔታ ግን ቅቤ የለም። ያለ ቅቤ ነው ማሳያቸው። ያለ ቅቤ ደግሞ እንዳልሞቀው ታየልህ ነው። ካሜራ ደቅነህ ልታስሞቀኝ ደግሞ ማን ነው የሚያስሞቀው? ለራሱ ነው እንዳልኳቸው ነበረውና በጣም አንድ ጊዜ ጭስ ያስሞቀኝ የነበረው ለራሱ ጭስ ሊሞቅ ነው። አልገባሽ እና እንዳልኳችሁ ራያ አካባቢ ብዙ ጊዜ ሳይሆን ወንድ ልጅ ጭስ ሞቆ አያውቅም። እስኪ እንሞክረዋለን። ገብቷችኋል? ስለዚህ ቀምሰን ወይ ደግሞ ሞክረን ይሄ እንትና አይደለም የሚለው ነገር ደግሞ
ቪዲዮን አይታችሁ ባይዘው ግን አጋጣሚ ገብታችኋል። እኛ ሶሻል ሚዲያ ስለምንጠቀም ስለምንሰራ ሊሆን ይችላል እንጂ የሞከረ ሰው ካለ ኮሜንት ላይ እስኪ ያሳውቁኝ። ገብታችኋል። እርግጥ ሴቶች ይሄ ነገር ላይ ከምን ታወቀው ወይስ በሁሉም ቦታ ይታወቃል? ሁሉም ነው እንጂ አንዳንዴ ይህቺ ሱቅ ያለቅም እንደና ጭራሽ ሴቱ ናቸው አላውቅ እቺ በጣም ነው የሚጠፍተው ነው የምትባለው። አሁን እየሰራን ነው ስለገባኝ እንዳብራራልኝ ፈለኩ። እሱ ሞግና ምን ነው ያደርጋል ከማንተ ቅቤ ቢኖር አሪፍ ነበር። ገብቶች ያለው ባይዘይ ግን ቅቤው ደግሞ ጭንቅላት ምናምን ክፍት ያደርጋል ነው ይሄ ነው የሚባለው እንደሚባለው ለይሶይ ነው ይሰራል። ስለዚህ ማንኪያ ነገር ተምጨኔ ይሄ የሚለበስ ልብስ ነው አውቃችሁታል። ይሄ እንደዚህ ነው የሚለበሰው ማርታ ወይ እንትን ነው ጓዳ ምን አደረኩ ነው ምን አደረኩ? ቪዲዮ አይዳችሁ ቀራጭኛ ላይ የቀረጽኩት ነው። ምንድነው ከዚህ ላይ እስኪ ስራ ይሰራል ሰርፕራይዝ እንትን ነው ባይዘይ በጣም ናፍቆኝ ጓዳ ባይዘይ ስለማይመች ነው እንጂ ጓዳ ላይ ነበር የሚሞቀው። ሳሎን ላይ ሞቅ ታውቃላችሁ። ግን ጓዳው እኛ እዚህ ቤት ከገባን አንስቶ ቤቱ ዕቃ ሞልቷል። የእነሱ የነበረ ዕቃ አለ፣ የእኛም ዕቃ ተደምሮ የእኛም የቤት ዕቃ ስላለ የሚገርማችሁ 2 ፍሪጅ ነው ያለው እዚህ ቤት ላይ ራሱ። ፍሪጅ የሌለው ሰው ወይ እንላለን ውስጥ ያናግሩ በቃ ምን ችግር አለ? አታከብዱ እናንተ። እንደዛ ሳውራ ሰንተና ግን ወገቤ ነው ሙላር ቢያንስ እንደዚህ ብሎ ለተወሰነ ደቂቃ ይቆያል። ጌታ እርጎም የለም ነው ፋሲካ መውጣት ጀመረ። ጭስ ደግሞ የሚገርማችሁ ልንገርህ አሁን ስንት ደቂቃ ነው የሚቆየው? ልሳቅ ላልቀስ ምን ልበል? ምንሽ አሩስ ስለዚህ አይ ሙለራ ሽርጥ ብለሽ ነው የሚሻለኝ። እረፉ። ኤዲት ሊበዛበታል እኮ በቃ ዝም በሉ። ኤዲት እንዳይበዛበት ዝም በሉ። አዎ እናንተ ድምጽ ለማውጣት ኤዲት እንዳይበዛበት። አይ ዞሮ የኢትዮጵያ ሕዝብ ላይ ቆየት ብላችሁ መውለድ እንፈልጋለን ትላላችሁ። ያምላኪ እንጂ ምን አባቷ ነው የምትዘበርበች? አጠባይ ነገር አታድርግ እና ምን ይሆንክ ነው? ቆይ እስቲ ባሳው ነው ሲገቡ ሰዎች አይታችሁ እናውቃለን። ታዲያ ምንድን ነው? ያን የፈረንጅ ስለሆነ ማለት በትስረን ይቻላል ነው። ማን ያለው? ሙላር ሰው ግን ልገባ አንቺ አሁን አዲስ አበባ ከሄድሽ ብር ካልሽ አሁን መዝናናት ግን ነው። እሺ ሙላር ሰኒ ቆይ እስኪ እሺ አሁን ተረጋጋና ምን ማለት እንደፈለክ አስረዳን በማለት እኔ ማሳየት ፈልጋለሁ ስለ ጭስ እንዴት እንደሚገባ አይደለም ሙላር ማስተላለፍ የፈለከውን ንገረኝ እስኪ። ወንዶች ራያ አካባቢ አሁን ቅቤ ለራሱ እኮ አንዳንድ ወንዶች ራያ ምናምን ያልካት ትግለጽ በስላሴ ራያ ማንተ ነው። ስለዚህ አሁን ዝም ብዬ ራሴ የሚወክለኝ ልስራ። እኔ እኮ የራያ ወንድ ጭስ ይሞቃል። አንተ የሚወክል ጢስ መሞቅ ነው እንደ አንተ ራያ አካባቢ ወንዶች ጭስ ይሞቃሉ ብዬ እኮ አይደለም ማስተላለፍ። ምንድን ነው ችግሩ? ስላሴ አሁን ሞከርኩትኝ። ማርታ ቪዲዮሽን አጥፊ፣ እኔ ጋር እንዳትጠይ በእውነት አጥፊ። ለምን አሁን የተጨረሳችሁ ቅረጭ የሚለኝ እኮ ነው። ማርሲ ምን የተሰማኝ እንደሆነ ልንገራችሁ። አሁን የተሰማኝ እንደሆነ ታውቃለህ። ሴት ስለዚህ ምን ፍለጋ ሄጃ አሁን ቆንጆቹ ቪዲዮ ማርታ ስለስማሽ ዋያችሁ ስለዚህ አንተ የለባት ጃጀር ሙላ
ዝም ብሎ በቃል ስራ ቤት ሆናችሁ ነው። አንቺ መሰለሽ ብቻ ነው እንደምትሰሪ ሆነሽ ነው። እሺ ብያለሁ። የምፈልገው ነገር ካለስ ማርታ አትጃጃሽም። በጣም አንቺ ማርታ እናቱ ማርታ ከዚህ ትዝራፍሽ ቁጭ ሲጀመር እኔ ቪዲዮ ላይ አታስገቢኝ። በቃ እንግዲህ ስለዚህ ራሳችሁ ጉራ ችግባችሁ ተነመን ማንኩ ባለ ውጡ ድምጻችሁ። ስለዚህ ድምጻችሁ አትፉልኝ እናንተ። ስለዚህ ድምጽሽን አትፊልኝ። ቪዲዮ ጋር ታስገቡኝ። በቃ ድምጽሽን አትፊልኝ። አንተ ማለት ነው ያለው ድምጽሽን አትፊልኝ። እንደዛ እኮ ድምጽሽን አትፊልኝ። በቃ ስለሰው ቪዲዮ ላይ ተስማማ አስገባሽ። እኔ እኮ ነው ከዛ ያለችው። ምንድነው? ምን አይነት ኬዝ አለው? ምን ችግር አለው? አንቺ ዝም በይ እንዳልረዳሽ ዝም በይ። ይቀልድ ነው። ዝም በይ ትዘጂ በማርያም ሰዓት ትጃጃል ሆናል። ጌታ አርፈሽ ተቀመጪ። አንቺ ይረክ ይረዛ ስማርት አታስገቢኝ። እኔ ማይናትሽ አስገቢ አንቺ ትሞት እነዛችሁን ድምጽ ዘገኝሽ ስለዘገኝ ሰናይ እሱ ሻርፕ ማስቲ አይ ሄን ምን ይሰርብኝ ዝም አልሽው? ለምን? ኧረ በስመ አብ እግር እንደዚህ ነው የሚደረገው? አንተ የትጃጃልብኝ ምን አይነት ነው? በጌታ እስመስላስ አንተ ሲቲ ደግሞ በስመስላስ ውጭ ታዲያ ወደ ውጭ ነው ተፈለሽ ስነስርዓት ውጭ ማርታ ነኝ አትቅረኝ ስነስርዓት ውጭ አንቺ የራስሽ የተቀረበልሽ ይገባሽ ተከታተኛ ተከታተኛ ሙሉሻን ጃማተል ሙላስ ተሳዳል ምንም ትጀለዋ ምን አግብቶሽ ነው በኔ እኔ ማገባኝ ወንድሜ አይደለም እንዴ እኔ ምን አደረኩኝ ራሴ ለተፈቆድ ነው ያልኩት ጭራሽ ነው ስለተፈቀደ ይፈልጋል አንዴ ሙልጌታ በማረም ይላል ዋ ስነስርዓት ነው ለሚ ማስጋ አንቺ ነሽ ተፈየሽለ እስኪ በስማም እሷ ተይዘሽ እኮ ነው ያደረገችው በስማም እስኪ ምን ሙላ ረቢ አስራታ ጀስት ለራስሽ ወቂ አሁን ረፍ ይዘን ሙሉሽ ነው ልጅሽ ነው በጣም ልጅ ተነስተሪ ምን አገባክ በቃ ሁሉ ዘግቢ በቃ ሁሉ ዘግቢ አልጀርመን አቺ ያሺ እጂ ዘግቢ ነራሽ እራሳችሁን አታ እናንተ ሰው ያደረገውን አንቺ ለፊ ነገርሽ እንዳትነኪ እናንተ ሰው ያደረገውን ብቻ ማድረግ ብቻ ነው ትክክል መስሎኝ ሰማችኋል። ይሄ ነገር ነው በእርግጠኝነት ከሆነ አመት በኋላ ማለት ነው ሰዎች እያደረጉ ለምን ራስሽ እንደምታምኑ ተስፋ አደርጋለሁ። እኛ ያቃጥላል ነገር ዋ አፍሽ ተቀመጭ እኔ ልተኛም ካልሆነ ኧረ እስካሁን እኮ ጨርሰው እኮ ነው ሆናችሁ ነው። ኧረ በህግ አምላክ ለተሰብለናት እናንተ ቤላችሁበት ብር ምን ሰውነታችሁ ሲጀምር በዛል ምን ማለት ነው? የራስሽ ጉዳይ በማርያም እንዳትመታኝ በማርያም እያለሁ ዋ ሙና ማረነት ትጃጃል ደረሰው በማርያም ሙልጌታ ማለት ነው ምን አገባሽ በለመጃጃት የራስሽን አታውቂም እንዴ? መሆናችሁን እነግርላችኋለሁ ያለችው ዛሬ ማታ አንተ ይሄን ሰውዬ ቆየ ይስማኔ ምን አገባኝ እንኳን በቪዲዮ ሊለቀው አይደል እንዴ እንኳን ሰው ሊሰማ አሁን እስኪ እስካሁን ጨርሱ መሆናችሁን ተጠግሉ እሳቱ እየተፋብኝ ነው ረፉ
ስንት ቪዲዮ የሚሰራው ሞልቶ ዝም በይ በዛ ምን አገባሽ አንቺ ነሽ እንዴ የምታውቂው ቪዲዮ የሚሰራው እንዴ ትናንት መጣ አንቺ ዝም በይ በቃ ትናንት መጣ ትናንት መምጣት አለ ዝም በይ አንቺ የምታውቂው ነገር የለሽም የሚሰራው ቪዲዮ አትነው ሰዎች ለየት ያለ ነገር እየሰሩ ነው ቫይራል የሚወጣ እና ለየት ያለ ትሰራለህ ምንድን ነው ጥሽ መሞት ተለምን ፋሽን ነው ከረገዝ አንጀት እንደዚህ ማርያም ወልጌ ከሙሉ አረ ሞነሽ ነው ማርያም ይናይስ ግጥም ትባል ቪዲዮ ለለሰክ ትነሳ እናንተ ኩራችሁ ታስጩኛላችሁ እናንተ ኩራችሁ ታስጩኛላችሁ እሺ ሰናይት ፈቀድ ፋሲካ አምጪ በኋላ ተጠፋሉ ሰናይት እኔ ሰንቺን ነው አጠፋሻለሁ አሁን እንደዚህ ልጅሽ ስነሳ ዝም ብዬ ማለት እዛ ፍርጥ ነው ማረግሽ ሰኒ አዳም ቁጭ በይና ይታጠን አይት ልጆቹ አዎ እኔ እኮ እሱ ነው ያልኩት እስካሁን እኮ ጨርሶ አንቺ ያለሽ እንደ ጀመርሽው ኬዙን ልጆቹ ማለት የለበሳቸው አሁን ሲጀምር እራሱ ያለ ጀመርሽ እስካሁን ጨርሰው ማማ ይጓያሽ ነው በቃ ምን አገባችሁ ወሬ ምን እሷ ፈቃጅ ነች እንዴ እኔ አዎ አንቺ የማን ነገር ያደረካየች እንዴት ነው እንትን ማተለ ምንድነው የማን ነገር ያደረኩኝ አይደለም ትስታ ደግሞ ሞገን ምን ማለት ነው የምር ማለት ነው ቆይ እስቲ ባዚ ገባልሽ ወይ አዳምበይ ማንሽ አንቺ ነው የምትነግሪው እሺ አትጩህ መጮህ እኮ አይደለም ሰው ማቸለፍ የሚችለው እና ምን ሆነሽ ነው እናንተ እኮ ናችሁ ረብሳችሁ እሺ እንደው ወደ ሰልፈሪ ማለት ፕራንክ ነው ምናምን ብለህ እንዳትጃጃል የምር ነው ለምን ማልጃጃለሁ ቆይ ትንሽ ልግባና ፕራንክ ነው ላንቺ ማርያም ይስጠላ ምን ልታስተምር ነው በዚህ ምን ልትሆን ነው አልቀለድኩም ለምንድን ነው የምንሞክረው ይስማች ጅጅ ልታደርኩ እንዴ ዛሬ ቀን ምንድነው ይሄ ከማን ጋር ነው ለምን አትጩህ በጣም ልጆቹ እየረበሽካቸው ነው እና አመዳመድ ብሸት ይሻልሻል አንቺ ሲጀመር ታጠብ እንግዲህ ተጥስ ነው እንዴ ጠረን የሚቀይረው ስለዚህ እኔ ጤነኛ ምለው ለራሴ እየሰራሁ አይደለ እናንተ ለምን ዝም አትሉም እሺ ረብሻችሁኝ ጢሱ እሳቱ ጠፋ እንዴት እኮ እንደሚያስሰኝ ተጠፋ ነገባሽ ስለኔ መሽከርከር ለምንድን ነው የጨነቀሽ አንቺ ነግሬሻለሁ ኧረ እንደዛ በልኝ እንትን አብላችሁ ጥሩ ዝም በይ እንዳለሽ አንቺ ነግሬሻለሁ አትካፈች እንግዲህ ስሚ ጾታን መቀየር ፈልገኝ አዲስ ቻናል ከፍተሃል ከፍተህ ነው አይ በእኛና አይደለም አይ እሳቱ ጠፋ በቃ ማርያም እንኳን ጠፋ እግዚአብሔር ናረብስ ማፋ ምን አሉላ ቆይ እኔ ፕራንክ ማድረግ አልችልም ምድረ በጣም ፕራንክ አድርገውታል እኔማ እነዚህ ሳሰግጥ ያለ እኔ እንጃ አንቺ ከማን ዝምግግር አሁን እኮ እናንተ እኮ ሰው አዲስ ነገር አሁን እኮ እንዳንሞክር ያደረገን አዲስ ነገሮች በቃ አራዳ ማለት እናንተ በቃ እስቲ የሚገባው አሁን ለህዝቡ ምን ልታስተምር ነው? አይ ፕራንክ እኮ አንዳንዴ ሊያስተምር ይችላል። አንዳንዴ ማዝናኝ ነው። ይሄ ያዝናና ነው። ይሄ ካዝናናቸው እኔ በጣም ገረመው። እኔ ተዝናንቻለሁ። ክርስቶስ በጣም ነው የሚያዝናና። እንዴ ከካሜራ ጀርባ እኮ እየሳቀች እኮ በቃ ካሁን ፕራንክ ምን ሊያቁብኝ ነው ብዬ እኔ እኮ ይገርም ካንተ እኔ መጭስ መውጣት ሲጀምር አመረረን ሊያስገባኝ ነው ለራሱ ብዬ ወዲያ ጀራል ቤተሰቦች ከየት አውጥተው ሲጀምር የተቀምጠ የነበረው? ኧረ ተይ ቁብስቅ ላይ ነው ያዩት ዛሬ ማታ ስራ ፈንተ ሄደ ወዲያ ቻናል ቤተሰቦች ሙከራ ግን ከዚህ በኋላ ምን ቪዲዮ ታመጣለህ የምትችል? ቀጣይ ደግሞ ምን በምን ይሻላል? ቀጣይ ደግሞ ካልወደድኩኝ እሺ እኔ እንጂ ካልወደድኩኝ አይ እንግዲህ ጢሱ መሆን ከጀመርክ እንኳን ዘንቦብሽ ደም ተዛንሽ አለ ጭሱና አይገባም ነው ነው እንደ ወንድ ልጅ ጭራሽ ልጅሽ መንቀል ነበር እዚህ ከመንቀል ነበር ስነግረኝ የሚነቅር ሰው አለ ተጠንቀቅ እና ይመቻችሁ ቻው 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 ያቸው እንዴ ፕራንክ መደረግ ኖርማል እኮ ነው የኔ ቤተሰቦች እንደዚህ አይነት ነገር አይ በቃ እንዳታይሽ መልካም ጊዜ ይሁንላችሁ